ምስር ስናጥብ ሳሙና አያስፈልገንም። ያለ ሳሙና ነው የምናጥበው። ሰላም ሀይሚ ነኝ ጋዶ ባልትና ዛሬ ሶስተኛው ቪዲዮአችን ነው። ሶስተኛው ቪዲዮ ማለት ምንድነው? ህልበት ልናዘጋጅ 3 ነገሮች ያስፈልጉናል። ዋና ግብአቱ ባቄላ ነው። ከዛ አብሽና ምስር እንጨምርበታል ማለት ነው። ያንን ምስር እንዴት አድርገን ነው የምናጸዳው? ለሱ ብቻ ሳይሆን ለቤታችንም እንዴት ነው የምናጸዳው? በዚሁ እግረ መንገዳችን እናየዋለን። እንደምታዩት ትንሽዬ ውሃ አድርጎ በደንብ ማሸት ያስፈልጋል። ውሃ ሳታበዙ እሽት አድርጋችሁ ስታወጡት የሚወጣውን ቆሻሻ፣ በዛ ላይ ደግሞ አረፋው፣ ያ ማለት አረፋው ሲወጣ ኬሚካል አለው የራሱ ምስሩ ማለት ነው። ታጥቦ ሲወጣ ለጨጓራ የሚያሰምም የነበረውን አሲድ ወጣ ማለት ነው። ለዚህ ነው በደንብ ከታጠበ ምስር፣ በደንብ ስነስርዓት ከተሰራ ምስር በሽታ አያመጣም። ምክንያቱም አንዳንድ ሰው ሰምታችሁ ከሆነ እኔ እዚህ የሆነ ቦታ ሄጄ ስበላ ጨጓራ ያመኛል፣ የሆነ ቦታ ደግሞ ስበላ አያመኝም የሚል ሰው ሰምታችሁ ይሆናል። ያ የሚልበት ምክንያት አንደኛ የጽዳት ጉዳይ ነው፣ ሁለተኛ ደግሞ የአጠቃቀም ጉዳይ ነው። በደንብ መቀቀል አለበት፣ በደንብ መታጠብ አለበት። ከዛ ውጭ ግን ምስር ለጨጓራ በሽታ የሚያመጣ ነገር አይደለም። ለዛ ቢሆን ኖሮ ሁሉ ሰው ይታመም ነበር ማለት ነው። ስለዚህ አጠቃቀሙም ማስተካከል ይገባናል ማለት ነው። በተረፈ ዛሬ ምስራችን የምናጥበው ሳሙና አይደለም። እንደ ባቄላ፣ እንደ ምስር ማነው እንደ አብሽ ሳሙና አንጠቀምም። ግን ደግሞ ከሳሙናም በላይ የሆነ የራሱ አረፋ አለው። ያሃንን እስኪወጣ ድረስ በደንብ ማሸት ያስፈልጋል። ጉልበት ያስፈልገዋል። 4ቴም ሊሆን ይችላል፣ 5ቴም ሊሆን ይችላል። ውሃ የሚያስቀይረው አላቅም እስኪወጣ ድረስ ማለት ነው። እና በዚህ መልኩ ውሃውን እያጠለላችሁ መጀመሪያ አረፋውን በእጃችሁ እያነሳችሁ በወንፊት እያጠላላችሁ ወደ ሌላ እቃ እየገለበጣችሁ ንጹህ ውሃ እየጨመራችሁ በዚህ መልኩ ማጽዳት ነው። በተረፈ ግን ሰብስክራይብ እያደረጋችሁ ጥያቄ ካላችሁ ኮሜንት ላይ እያስቀመጣችሁልኝ መስራት የምትፈልጉት ወይ ደግሞ ማየት የምትፈልጉት ነገር ካለ እኔም አበረታቱኝ። ከዚህ ቀጥሎ ደግሞ ማጠቡ ማድረቁ ምናምን ሁሉን ነገር ካየን በኋላ ከተፈጨ በኋላ ዱቄትስ እንዴት ነው አገንፍተን የምንጠቀመው፣ ለምግብነት እንዴት ነው የምናውለው የሚለው ደግሞ ቀጥዬ እሰራላችኋለሁ። የምሰራው ሁሉ እንዲደርሳችሁ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ እንዲደርሳችሁ ማለት ነው። ለኔም ብርታት ነው፣ ለኔም ትልቅ ነገር ነው። ስለዚህ እንደዛ እያደረጋችሁ አመሰግናለሁ።